ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ካይሮና አዲስ አበባ የላኩት የሌሊቱ ደብዳቤያቸው እጅግ ትኩረት ስቧል። ወንድ ልጅ የሚጣለው ለአሰብ ነው። ጠቅላይ ሚኒስትሩ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ አቅርበዋል። የሀገራት ኢኮኖሚያዊ እድገት ከሚወሰንባቸው ቁልፍ መለኪያዎች አንዱ የውጭና የገቢ ንግድ ልውውጥ ምጣኔ ላይ ያለው ልዩነት ነው። ባለፉት 2 አስርተ ዓመታት ኢትዮጵያ እየሄደችበት ያለው የለውጥ ግስጋሴም አበረታች መሆኑን ተከትሎ የወደቡ አስፈላጊነት ዋነኛ ብሔራዊ አጀንዳ ሆኗል። የብሔራዊ ደህንነት ጉዳይም እንደተጠበቀ ሆኖ የቀይ ባህር አክሰስ ጉዳይ ዋነኛ አስፈላጊ ከሆኑባቸው ምክንያቶች አንዱ የሀገሪቱ ኢኮኖሚ እያሳየው ያለው እድገት በኪራይ የወደብ አማራጭ ብቻ ለመሸፈን አስቸጋሪ እየሆነ ከመምጣታቸው ጋር የተያያዘ መሆኑ ይነገራል። የባህር በር ስብራት እንደሚጠግን አበክረው የተናገሩት ጠቅላዩም ዛሬም ወንድ ልጅ የሚጣለው ለአሰብ ነው፣ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ አቅርበዋል። በሌላ በኩል ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግዛቶቻችን ካልተመለሱ ሰላም እንደማይሰፍን ወቁ የሚል መረር ያለ ማሳሰቢያ አሰምተዋል። በጸለምት የተሞከረውን የተፈናቃዮች የመመለስ ተሞክሮ ውድቅ ያደረጉት ፕሬዝዳንቱ የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ለማስመለስ ቁርጠኛ መሆናቸውን ገልጸዋል። ተጨማሪ ዝርዝር አለን። ወዲህ ደግሞ ሳውዲ አረቢያ በድንገት ከኢትዮጵያ ፈገፈገችበት ሁኔታ ታይቷል። ሪያድ በቀጠናው የኃይል አሰላለፍ ውስጥ በይፋ ጎራዋን ለይታለች። የአረብ ዓለም ሀያል የምትባሏ ሳውዲ አረቢያ ኢትዮጵያን ከሚቃረኑት ከግብፅና ኤርትራ ጎን መቆሟን አወጀች ወይ አስብሏል። የዚህና በዕለቱ መደመጥ አለባቸው ያላቸውን መረጃዎች ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። በቀጣይ መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምቲ የመመለስ ተሞክሮን ውድቅ አደረጉ። ፕሬዝዳንቱ በጸለምቲ የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበበት ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄድ በሌሎች አካባቢዎች ሊደገም እንደማይገባ ማስጠንቅቀዋል። በሽረ ስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናል ጀነራል ታደሰ በጸለምቲ የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። አክለውም አስተዳደራቸው በሰላም ስምምነት ቢሆን የተፈናቃዮችን የመመለስ ጥረት ፈጽሞ እንደማያቆም እንዲሁም ጊዜያዊ አስተዳደሩ የትግራይ ናቸው ብሎ የሚያምናቸውን ዝግጅቶች መመለስ ለማረጋገጥ የሚያደርገውን ጥረት እንደማያቆም ገልጸዋል። ባሳለፍነው ወር በሰሜን ምዕራብ ትግራይ ወደሚገኙና በጦርነት ወደ ተጎዱ ጸለምቲ፣ ላዕላይ ጸለምቲና ማይጸብሪ ወረዳዎች የተመለሱ ተፈናቃዮች የመሰረታዊ አገልግሎት እጥረት፣ የጸጥታ ስጋትና አነስተኛ ሰብአዊ እርዳታን ጨምሮ ከባድ ፈተናዎች እየገጠሟቸው እንደሚገኙ መዘገቡ ይታወቃል። ከ2016 ዓመተ ምህረት ሐምሌ ወር ጀምሮ ከ56,000 በላይ ሰዎች ወደ ቀያቸው ሲመለሱም በወደመ መሰረተ ልማትና አነስተኛ መንግስት ድጋፍ መካከል ህይወታቸውን ለመገንባት እየተገሉ መሆኑን ሁኔታው አሁንም አስከፊ ነው ብሏል። ጥቂት ተፈናቃዮች በሐምሌ ወር 2016 ዓመተ ምህረት ወደ ጸለምቲ የተመለሱ ቢሆንም ቃል የተገባላቸው ድጋፍ ለመቅረቡ ምክንያት ብዙዎቹ ዳግም መፈናቀላቸውን የአዲስ ስታንዳርድ ዘገባ አመለክቷል። ቀውሱ በተለይም በ2 ዓመታት ጦርነት ወቅት በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጽዳት ተግባራት በተመዘገቡበት በምዕራብ ትግራይ የከፋ እንደሆነም አክሏል። ሌተናል ጀነራል ታደሰ እንደገለጹት የጊዜያዊ አስተዳደር ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህ ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን የተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደሚችል አስጠንቅቀዋል። ተፈናቃዮቹ በጋራና በሰላማዊ እቅድ ወደ ጸለምቲ ለመመለስ የተደረገውን ጥረት በማንሳት
ፕሬዝዳንቱ ጊዜያዊ አስተዳደር ኃላፊነቱን እንደተወጣ ተናግረዋል። ሆኖም ግን ይበትናሉ ተብሎ ሲጠበቅ በነበረ የአማራ ኃይሎች አማካኝነት ተመላሾች ለእንግልትና ለግድያ እየተዳረጉ መሆኑን ከሰዋል። አክሎም ነዋሪዎቹ በቤታቸው እንዲታጠሩና ለዳግም መፈናቀል እየተጋለጡ መሆኑን ገልጸዋል። ሌተናል ጀነራል ታደሰ በጸለምት የትምህርት ዘርፍ ላይ ስላለ ሁኔታ ስጋታቸውን የገለጹ ሲሆን ትምህርት ቤቶች በሕገ መንግስታዊ ድንጋጌዎች መሰረት የመማር ማስተማር ስራ ለመጀመር በሞከሩበት ወቅት በትግራይ ቋንቋ የተዘጋጁ መጻሕፍት እንዲቃጠሉ ታዟል ሲሉም ከሰዋል። በመቀጠልም በአማርኛ ቋንቋ የተዘጋጁ መጻሕፍት እንዲገቡ መደረጉንና ትምህርት ባህል በአማርኛ ቋንቋ እንዲሰጥ እየተደረገ መሆኑን ገልጸው ድርጊቱን አስቸኳይ እርማት የሚያስፈልገው ትንኮሳ ሲሉ ገልጸውታል። በጸለምት የታየው ተሞክሮ እንደሚያሳየው የተፈናቃዮች አመላለስ ሞዴል በሌሎች አካባቢዎች ላይ ሊተገበር እንደማይችል ነው፣ መተግበርም የለበትም ብለዋል። ፕሬዝዳንቱ ያልተፈቱ የተፈናቃዮች ጉዳይና የትግራይን ሕገ መንግስታዊ ድንበር ማስከበር ባለፉት 5 ዓመታት ክልሉን የገጠሙት ዋና ዋና ፈተናዎች መሆናቸውን ገልጸው ይህም ለህዝቡ ከባድ የጸጥታ ስጋት መሆኑን አክለዋል። እነዚህ ችግሮች መፍታት ትግራይን ወደ ቀድሞ ሁኔታዋ ለመመለስ ወሳኝ መሆኑን ተናግረዋል። እነዚህ ስጋቶች የትግራይ ጦርነት መንስኤዎች ሳይሆኑ ውጤቶች ናቸው ያሉት ሌተናል ጀነራል ታደሰ ጊዜያዊ አስተዳደሩም ሆነ የትግራይ ህዝብ እነዚህን ጉዳዮች ለዳግም ግጭት መንስኤ መሆን የለባቸውም ብለው እንደሚያምኑ ገልጸዋል። ይህ በሰላምና በሰላም ብቻ ሊፈታ የሚገባው የጦርነት ጥያቄ ነው ብለዋል። የትግራይ ህዝብ በታሪኩ በርካታ ጦርነቶች ውስጥ ማለፉንና ከፍተኛ መስዋዕትነት መክፈሉን የገለጹት ፕሬዝዳንቱ በሰላም ስም ሉዓላዊ ግዛታችን አሳልፈው መስጠት ወይም ተፈናቃዮችን ወደ ቀያቸው አለመመለስ ግን ፈጽሞ የማይቻል መሆኑን ተናግረዋል። እንደ ፕሬዝዳንቱ ገለጻ የተፈናቃይና የግዛት ጉዳይን ወደ ጎን መተው ወይም ችላ የማለት ሙከራዎች አሁንም ለሰው ሕይወት መጥፋት አስተዋጽኦ እያደረጉ ይገኛሉ። ችግሩን ለመፍታት እየዘገየ መሆናቸውን አምነው ለሰላማዊና ፖለቲካዊ መፍትሄ ሰፊ ድጋፍና ዝግጁነት እንዲኖር ጥሪ አቅርበዋል። ሌተናል ጀነራል ታደሰ ንግግራቸውን ሲያጠቃልሉ የሚፈጠረው የጸጥታ ቀውስ በትግራይ ብቻ ተወስኖ ሊቀር እንደማይችል አስጠንቅቀው ከፍተኛ ፖለቲካዊና ስትራቴጂካዊ ኃላፊነትን በተላበሰ መልኩ አፋጣኝ እርምጃ እንዲወሰድ አሳስበዋል። የትግራይ ጊዜያዊ አስተዳደርና ህወሓትን ጨምሮ በርካታ የፖለቲካ ፓርቲዎች የተፈናቃዮች አመላለስ በፕሪቶሪያ ስምምነት መሰረት መከናወን እንዳለበት በተደጋጋሚ ሲገለጽ ቆይቷል። ስምምነቱ በምዕራብ ትግራይ ያለውን አስተዳደር ማፍረስንና የመከላከያ ሰራዊት ያልሆኑ ኃይሎች ከአካባቢው እንዲወጡ እንደሚጠይቅም ይገለጻል። በተለያዩ መግለጫዎቻቸው የፌዴራል መንግስት የመከላከያ ሰራዊት ያልሆኑ ኃይሎች ከትግራይ ግዛት እንዲወጡ እንዲያደርግ እና በስምምነቱ ላይ በተጠቀሰው መሰረት የተፈናቃዮችን ወደ ቀያቸው ለመመለስ የማመቻቸት ግዴታውን እንዲወጣ ሲሉ አሳስበዋል። ጠቅላዩ በቀይ ባህር ጉዳይ ያልተጠበቀ ጥሪ አስተላለፉ። ወንድ ልጅ የሚጣላው ለአሰብ ነው ያሉት ጠቅላይ ሚኒስትሩ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲል ጥሪ አቅርበዋል። ጠቅላዩ ይህን ጥሪ ያቀረቡት ትናንት የፋይናንስ እመርታ በኢትዮጵያ በሚል መሪ ቃል በተዘጋጀ መድረክ ላይ ተገኝተው ከተሳታፊያቸው ጋር ቆይታ ባደረጉበት አጋጣሚ ነው። በመድረኩ ላይ ከተለያዩ የፋይናንስ ኃላፊዎች፣ ወጣት ስራ ፈጣሪዎችና ባለሙያዎች ለቀረቡላቸው ጥያቄዎች ምላሽ የሰጡበት ሁኔታ ታይቷል። በአገር አቀባል ኢኮኖሚ ልማትና ፖሊሲ ማዕቀፍና ተያያዥ ጉዳዮች ላይ ባጠነጠነው በዚሁ የፋይናንስ እመርታ ለኢትዮጵያ በሚል የተሰናዳ መርሃ ግብር ላይ ፓናሊስት ሆነው የተገኙት ጠቅላይ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛ የዓለም ጦርነት ይላል ግን ዓለም ማን ነው በማለት እየጠየቁ ሲሆን ለምሳሌ እኛን ጅቡቲ አልተዋጋንም፣ የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነሱ ጋር ያልሆነ ነገር ግን ሰከንድ ወይም ሁለተኛ ደረጃ ተደርጎ እንዲቆጠር ብዙ ተሰርቷል በማለት የምዕራባውያን ፖሊሲ ተኮር ሀሳብ የነቀፈበት ሁኔታ ታይቷል። አያይዘውም ይሄ ነው የዓለም እውነታ፣ ለዚህ ነው ሀገር በቀል በሆነ ሀሳብ
ከተያዘን እንወጣለን እያለ ነው ያለው በማለታችን አያይዘውም ይህ ነው የዓለም እውነታ፣ ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያለ ነው በማለት መንግስታቸው አይቀርጸው የሀገር በቀል ኢኮኖሚ ማሻሻያ ፖሊሲ እንደ ኢትዮጵያ ላሉ ታዳጊና በራሳቸው ማደግ የሚያስችል እምቅ አቅም ያላቸው ሀገራት ከተለመደው ዘይቤ መውጣት በአዲስ ጉልበትና በራስ አቅም ለመቆም ቆርጠው መነሳት እንዳለባቸው አመልክተዋል። ኢንቨስትመንት በሚመለከት በእኔ እምነት አንድ የሚባል ዌስት ወይም ሌላ ቀጠናዊ ማንነት ያለ አይመስለኝም ያሉት ጠቅላይ ሚኒስትር አብይ አንድ የሚባል ደቡብና ምዕራብ ብቻ ሳይሆን አንድ የሚባል አገር ያለ አይመስለኝም። ምክንያቱም በዛ ሀገር ውስጥ እንኳን ከፍተኛ የሆነ የፖሊሲ አመለካከቶች ልዩነቶች አሉ። እናም በነዛ ሁሉ የፖሊሲ አማራጭ መከፋፈሎች ውስጥ የኛ ስራ መሆን የለበትም። በእነሱ አለመግባባትና ፍጭት መሃል እየገቡ ጠቃሚ እድሎች መውሰድ ነው ካሉ በኋላ በእኛ በኩል ግን ከማንም ጋር አንጣላም፣ መጣላትም የለብንም ካሉ በኋላ የሚጣሉ ካሉ እባካችሁ አትጣሉ፣ ጥሪ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ሀገር መጣላቱ ካልቀረ ለቀይ ባህር መሆን አለበት ብለን እንመክራለን ሲሉ ኢኮኖሚውን አስታከው በአሰብ ጉዳይ ወጣቱ ፊቱን ወደ ቀይ ባህር እንዲያዞር ጥሪ አቅርበዋል። በቀጣይ መረጃ ሳውዲ አፈገፈገች፣ በይፋ ጎረዋን ለየች። የአረቡ ዓለም ሀያል የምትባለዋ ሳውዲ አረቢያ በቀይ ባህር ጉዳይ የወሰነችው ውሳኔ ኢትዮጵያን ከሚቃረኑት ከግብጽና ኤርትራ ጎን መቆሟን አወጀች ወያስባላ ይገኛል። ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረት ለማስራት ንግግር ላይ መሆኗ ተገለጸ። ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ የሚመጣባትን ቀጠናዊ ተጽዕኖ ለመግታት ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለማስራት የሚያስችል ስምምነት በማጠናቀቅ ላይ ትገኛለች። ብሉምበርግ ጉዳዩን የሚያውቁ ሁለት ምንጮችን ጠቅሶ እንደዘገበው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂካዊ አጋርነት ለመመስረት ያለመውን ይህንን ስምምነት ለማጽናት በቅርቡ ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። ሶማሊያ በዚህ ሳምንት ከተባበሩት አረብ ኤሚሬትስ ጋር የነበራቸውን የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤሚሬቶች አንድ የየመን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ ማድረጋቸው ሉዓላዊነት ተጥሷል የሚል ክስ ነው። እንደ ዘገባው ከሆነ የሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይተዋል። በሁለት የኦፔክ ፕላስ አባል ሀገራት መካከል ያለው ውጥረት የናረው ሳውዲ አረቢያ የተቀናቃኟን ተጽዕኖ ለመቀነስ በሚያደርገው ጥረት ኤሚሬቶች ወታደሮቿን ከየመን እንድታስወጣ ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ድረስ ለሶማሊያ ግዛታዊ አንድነትና አልሸባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ይህ ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችውን ሶማሊያ የጸጥታና የመከላከያ አቅም በቀጥታ ለማጠናከር የምትመክርበት የመጀመሪያው ስምምነት ይሆናል። አንድ የሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነት እየተዘጋጀ መሆኑን ቢያረጋግጥም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆነም። የሳውዲ አረቢያ መንግስትና የመከላከያ ሚኒስትር ቃል አቀባዮች እንዲሁም የግብጽ መንግስት በጉዳዩ ላይ ለቀረበላቸው ጥያቄ ምላሽ አልሰጡም። ተባበሩት አረብ ኤሚሬትስ በበኩላቸው ኢኮኖሚዋን ለማስፋፋትና የውጭ ተጽዕኖዋን ለማሳደግ ባለፉት ዓመታት በአፍሪካ ያላትን ተሳትፎ የጨመረች ሲሆን በሊቢያና በሱዳን ስልጣን የሚሹ ወታደራዊ ቡድኖች ስትደግፍ ቆይታለች። ምንም እንኳ የሶማሊያ ግዛታዊ አንድነት ለምታከብር ብታረጋግጥም ራሷን በገለጸችው ሶማሊላንድ በሚገኘው በርበራ ወደብና በፑንትላንድ በሚገኘው ወሳቦስ ወደብ ላይ ከፍተኛ መዋዕለ ንዋይ አፈሳለች።